ጀዋር ጀዋር መሐመድ ጀዋር ይሞታል። እሺ ጀዋር ይሞታል። እነኚህ 16ቱም ይሞታሉ። 16 አልሞሉም እስካሁን የጠሯቸው እርሱ ቁጥር ቆጠርኩልህ። ልደቱ አንድ ሀብታሙ 2 መሳይ መኮንን 3 ኢንጂነር ይልቃል 4 ጀዋር 5 መሳይ መኮንን 6 ማነው ስሙ ደብረጽዮን አይደለም የነሱ ጋዜጠኛ እዛ ስታሊን በል 7 አንድ ታለች ሳባ የምትባለው ማለች ሳባ የምትባል እቺ ቀይዋ ወፍራሟ ሁሌም የምትጠነቅለዋ ምን የምትል የጥራጊ ቆሻሾች ይጠረጋሉ። ደብረጽዮን ችሎታ የለውም ማይብ ነው ትላለች፣ ግን ደግሞ ዞር ትልና ደብርዬ ትላለች። ደግሞ ምን እንደሆነችም አትታወቅም፣ ማን እንደምትደግፍ ግን እነሱ ነች። ቀይ የሴት ሰይጣን ነች እሷም ትሞታለች። 8 ማነው ስሙ ልቃን ብለናል አይደል? ልቃን ብለናል። እንትና ደብረጽዮን ይሞታል። ደብረጽዮን ይሞታል። መግባ ይሞታል። 10 ኢሳያስ ይሞታል። 11 ሞንጆሪኖ ትሞታለች። የአሁኗን ፈትለወርቅ 12 ሞታለች። ፈትለወርቅ ትሞታለች። ይሄ ማነው ስሙ የደብረጽዮን ምክትሉ አለ አንድ ሸበቱ በዚህ በኩል ሽበት የገባበት አንድ አሉ ስማቸው በርግጥ ወራላቆ እሱ ምክትል 13 ይሞታል። 3 ይቀራል። አሉ ኢሳያስ ራሱ ኢሳያስ ብለናል። ኦኬ 3 ሌላ ነው። 3 አይደለም የሚቀረኝ 3 ነው የሚቀረኝ። እንትና ይሞታል። እስቄል ማለት እስቄል ገብሳ ፕሮፌሰር እኔ አላቅም። ፕሮፌሰርነቱ ትክክል በጫት ላይ ነው የሰራ ታውቃለህ? ሪሰርቹን እንዴት ጫት መድኃኒት ነው ብሏል። ጫት መቃም ያስፈልጋል ብሏል። እና ፕሮፌሰርነታቸው በዛ ነው። ፕሮፌሰርነቱ በጫት ላይ ነው ሪሰርች ያደረገው። በጫትና በእብዱሻ ላይ ነው። ፕሮፌሰር እስቄል ገቢሳ ፕሮፌሰርነታቸው ሪሰርች ወረቀታቸው ያደረጉት በእብዱሻና በጫት ላይ ምን አይነት እንትን ነው እንግዲህ ራሱ ነው ያቀረበው። ይሄንን ሚዲያ ላይ ሲዞር ነበር የሚያየውት። እሱ ሪሰርችን የሰራሁት በጫትና በእብዱሻ ላይ ነው ያደረግኩት ብለዋል። እሱ ነው ያለ። እሱም በእናቴ ትግሬ ነኝ ይመለከተኛል ብሎ ባለፈ ሲፎክር ነበር። እና አንድ ይቀሮታል። ቆይ አቦይ ስብዓት ይሞታሉ። አሁን በቅርብ ቀን ይሞታሉ። እሳቸው ደግሞ በጣም በሚያዛዝን ሁኔታ ይሞታሉ። በጣም በኃይለኛ ታሞ ግን የሚያዛዝን ነገር ቢኖር ከዛ ያልሆነ ከዚህ ያልሆነ ገዱ 16ኛ እሳቸው ናቸው አይደለም። ገዱ ይታመማል። 16ኛማ እንትና ነው የሚሞተው። ማን ይፈነዳል። አሁን እንትኑ እባብ የነደፋት ፍየል ቅጠሉን ሳድ እባብ መርዝ መድኃኒት የሚሆን ቅጠል ሳድ በላ ፍየሏን ዘሎ እንደ ነብር ላዋ ላይ ጉብ ብሎ አርዷት በልቶ ከነመርዙ አሁን ታሞን አለ እንትና ዘመና ካሴ እየታመመ እንደሆነ ታውቃለህ? ሰምተሃል? በጣም እባብ